ከዛም ተከተላቸው። ይሄን ሁሉም ማስተውለው እማየው እኔ ብቻ ነበርኩ። ሁሉም የራሱ ጨዋታ ላይ፣ ሁሉም የራሱ ሳቅ ላይ፣ ሁሉም የራሱ ጉዳይ ላይ ነበር። በዚህ መሃል እናትና አባቴ ወደ ምግብ ጠረጴዛው ሁላችንንም ግብዣ አቀረቡልን። ሁሉም እየተነሳ ወደ ምግብ ጠረጴዛው ማምራት ጀመረ። በውስጤ ምን ሆኖ ነው እንደዚህ የሚሆነው? ምን ማለት ነው እያልኩ ነበረ። በእርግጥ ወንድሜም ድሮኛን እንደዚህ ነበረ በስስት የሚያየን፣ ግን ይሄ በዛ በጣም። ምን ትሆናለች? ከልክ ያለፈ ቁጥጥር ምንድነው እያልኩ በውስጤ በጣም ተረበሽኩኝ። ወዲያው የወንድሜ ጓደኛ ዲያስፖራው ፈጠን ብሎ ወጣ። ከዛ ተከታትለው እነሱም መጡ። ከዛም ሁላችንም ወደ ምግብ ጠረጴዛው ሄድን። ባለቤቴ ከኔና ከሷ መሃል ተቀመጠ። በዚህ ሰዓት ውስጤ ብዙ ነገር አሰበ። እኔ ሚስት ነኝ፣ እሷ እህት ናት። ሚስት የራሷ የሆነ ቦታ አላት፣ እህትም እንደዛ። ይሄን ጠንቅቄ የማውቅ ሰው ነኝ። ወንድሜም አግብቶ አይቻለሁ፣ እህቴም አግብታ አይቻለሁ። ሁሉም የራሱ ድርሻ አለው። ይሄን በሚገባ አውቃለሁ። ነገር ግን ነፍሴ በጣም ተጨነቀች። የሆነ እማላቀው ስሜት ሰውነቴን ሁሉ ሲወረኝ ይሰማኛል። ምንድነው ይሄ ነገር? ምንድነው ውስጤን ጭንቅ የሚለኝ? ምንድነው ይሄ እማላቀው ስሜት? አላቅም። ላምሮት ቤታችን ከመጣች ጊዜ ጀምሮ ባለቤቴ የአውሬ ጸባይ ነው ማይበት። የሚያደርገው ነገር ሁሉ ግራም ያጋባ ነው። የላምሮት ህመም ምንድነው? እሱ ይሆን የሚያስጨንቀው? እሱ ይሆን ጸባዩን የቀያየረው? ምንድነው ላግዘው የምችለው? ምንድነው ማድረግ ያለብኝ? ከማንስ ጋር ነው መመካከር ያለብኝ እያልኩ በሐሳብ ውስጥ ገባሁ። የጎረስኩትን ምግብ ዝም ብያኝከዋለሁ። መዋጥ እንኳን አቅቶኛል። ውስጤ ድክም ብሎታል በማላቀው ነገር። ባለቤቴ አጠገቤ ይቀመጥ እንጂ ስለኔ ምንም ትኩረት አልነበረው። ምንም ምግቡን ልብላው አልብላው ምንም የሱ ችግር አልነበረም። ትኩረት ነስቶኛል። በዚህ ጊዜ ነበር ወይ ከባለቤቴ ወይ ደግሞ ከላምሮት የሚያማትን ነገር ጠይቄ ማወቅ አለብኝ ብዬ ወሰንኩኝ። እስከዛሬም ያልጠየቅኩት እንዳላስጨንቀው የባሰ ችግር እንዳልሆንበት ብዬ ነው። ግን መጠየቅ አለብኝ፣ ማወቅ አለብኝ። ምንድነው ጉዳዩ? ባለቤቴን ማገዝ ካለብኝ ማገዝ በሚችለው ሁሉ ከጎኑ መቆም ወሰንኩኝ። ምስኪኑ ልቤ፣ የዋሁ ልቤ አሁንም ጥሩ ለማድረግ በሐሳብ እየደከመ ነው ያለው። የምሳ ፕሮግራሙ አልፎ ሳቅ፣ ጨዋታ፣ ሙዚቃው ቅልጥ ብሏል። የእህቴ ልጆችና የሌሎች የእንግዶች ልጆች ይሯሯጣሉ። በዚህ መሃል አንዲት ሕፃን ልጅ ሮጣ ባለቤቴ እግር ስር ገባች። እቅፍ አደረጋት። በደንብ እያየሁት ነበረ። ግንባሯን፣ እጇን ሳማት። ከዛ ቀና ብሎ እኔን አየኝ። የሆነ መልእክት ያስተላለፈ ይመስላል። ግን እኔ ምን ማድረግ እችላለሁ? ሁሉን ማድረግ የሚችል አምላክ ነው። ፈጣሪ ካልረዳኝ እኔ ምን ላደርግ እችላለሁ? እኔ ሰው ልሰራ አልችልም። እንባ ተናነቀኝ። እንባዬ እንዳይወርድ ተነስቼ ወደ መታጠቢያ ቤት ሄድኩኝ። እህቴ ተከትላኝ ስትመጣ እያየኋት ነበር። ምን ነው አለችኝ። ምንም አልኳት። እንባዬ ወደ ጉንጬ እንዳይወርድ በሶፍት አይኔን ጠረግ አድርጌ ነይ እንሂድ አልኳት። አይንሽ እኮ ቀልቷል አለችኝ። አይ ዝም ብዬ ነው ትን ብሎኝ ነው አልኳት። አይ አይደለም የሆነ ነገር ሆነሻል አለችኝ። አይ ምንም አልሆንኩም አልኳት። ከዛም ተመልሼ ባለቤቴ የተቀመጠበት ጋር መቀመጥ አልፈለኩም። እናም ትልቋ እህቴ ጋር ሄጄ ተቀመጥኩኝ። እህቴም ተከትላኝ መጣ። አብረን ተቀመጥን። ሁላችንም። ወንድሜም አጠገቤ ነበረ፣ እናቴም አባቴም፣ ሙሉ ቤተሰቡ ተደርድረናል። እያወራን ነው ስለ ስራ፣ ስለ ጤና፣ ስለ ሁሉ ነገር እያወራን ነው። ትንሽ ልቤ ከለላ ያገኘ መሰለኝ። ቤተሰቦቼ በጣም ትኩረት ሰጥተው ነበር የሚጠይቁኝ። እንዲህ ያለን እየተጫወትን መሸ። ባለቤቴ ቀጥታኛ ወዳለንበት መጣ። አጠገቤ ቁጭ አለና ጨዋታችንን ተቀላቀለ። ከዛም ወደ ጆሮዬ ጠጋለና ብንሄድ አይሻልም? እየመሸ ነው አለኝ። ወይ ትንሽ እንቆይ አልኩት። አይ መሄድ አለብን።
ላምሮት መድኃኒት መውሰድ አለባት አለ። እንደምናመሽ ታውቅ ነበር እንዴት አልያዝክላትም አልኩት። አይ በቃ ተረሳ አለኝ። እሺ ብዬ ተነሳሁኝ። በዚህ ሰዓት አባቴ እንዴ ልትሄዱ ነው እንዴ? ቆዩ እንጂ ገና እኮ ነው ሰዓት አለ። ባለቤቴም አይ መሄድ አለብን፣ ብዙ ተጫወትን፣ ደስ የሚል ጊዜ ነበረ፣ ግን እሷ እንድታድር ከፈለጋችሁ ፈቅጃለሁ አለ እየሳቀ። ወንድሜ አዎ በቃ ትደርሷ አለ። ትልቋ እህቴ አይ አይሆንም ትሂድ፣ በቤቷ ብትሄድ ነው የሚሻላት አለች። ቤተሰቡ ለሁለት ተከፈለ። ግማሹ እዚህ ትቅር ትደር፣ ግማሹ ትሂድ እና ባለቤቴ ወደ እኔ ጠጋለና አድረሽ ነይ ጥሩ ጊዜ ያሳልፉ አለኝ። ደጋግሞ የሚናገረው አድረሽ ነይ። ደሜ ፈላ፣ ተናደድኩኝ። የእሱን ትኩረት ካጣው ቆይቻለሁ። እናም ዛሬ ደግሞ በይበልጥ ተናደድኩ። እልህ ያዘኝ። በቃ አድራለሁ፣ ሂዱ እናንተ አልኩት። በቤተሰቦቼ ፊት ግንባሬን ሳመኝና ወደ ላምሮት ሄደ።